السلام عليكم ورحمة الله وبركاته. سلام እንደምን ናችሁ ቤተሰቦቼ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ቆሜ ነው የምቀርጸው። ትንሽ መልእክት ይዤላችሁ ነው የመጣሁት እና በደንብ አዳምጡኝ እሺ። ስራ የምትፈልጉ አልልም፣ ምክንያቱም በዚህ ሰዓት ስራ የምትፈልጉ ምናምን የሚል ስለሞላ ማለት ነው። እኔ ይሁን አንድ አፕሊኬሽን አለ ገንዘብ የሚከፍል ማለት ነው። ልክ እንደ ዩቲዩብ እንደ ቲክቶክ ምናምን ነው፣ አጠቃቀሙ ግን ይለያል። እና እኔም አዲስ ነው የጀመርኩት። አንዲት ጓደኛዬ ኢጃዛ ቤት ማቃት እየሰራችሁ ነበርና እሷ ለምን አሰሪው ማትሞክሩም ብላ አፕሊኬሽኑን አስወረደችኝ ምናምን አውርጄ እየሰራሁት ነው ያለሁት። ገንዘብ ሲከፍለኝ ደግሞ ልክ እንደኔ ኢጃዛ ቤትም የተቀመጡ እንደገና ደግሞ የሚመቻቸው ሰዎች ለምን አይሰሩበትም ብዬ አሪፍ ስለሆነ ለኔም ስለተመቸኝ ልንገራችሁ ብዬ ነው። ወላሂ በጣም አሪፍ አፕሊኬሽን ነው። እንደ ዩቲዩብ እንደ ቲክቶክ ነው አፑ ማለት ነው። ከፕሌይ ስቶር ወይም ደግሞ ከአፕ ስቶር ነው የሚወርደው። እንደ ቲክቶክ እንደ ዩቲዩብ ሰብስክራይብ ወይም ደግሞ ፎሎወር ሰዓት ምናምን የሚባል ነገር አያስፈልገውም። ልክ እንደገባን ላይቭ እና ፓርቲ ነው የምንሰራው። ልክ እንደገባን መቁጠር ይጀምራል። ኮይን ፖይንት ምናምን የሚባል ነገር አለ፣ እሱን መቁጠር ይጀምራልና ይሄንን መስራት የምትፈልጉ ካላችሁ እኔ አሁን እዚህ ጋር ሊንክ ማስቀመጥ ስላልተመቸኝ ነው። አፕሊኬሽኑን እንድታወርዱ ሊንክ አስቀምጥ ነበረ ግን አላቅበትም ሊንክ ማስቀመጥ። ስለዚህ የኔን ስልክ ቁጥር እዚህ ጋር አስቀምጥላችኋለሁኝ። በኔ ስልክ ቁጥር ደውሉልኝ። በዋትስአፕ እና በኢሞ ነው የምገኘው። ስልክ ቁጥሬ የሳውዲ አረቢያ ነው 009665 6902 0761 ልድገምላችሁ 009665 69020761 በዚህ ቁጥር በዋትስአፕ ወይም ደግሞ በኢሞ ሃይ ዩቲዩብ ላይ ነው አይተነሽ የመጣ ነው ምናምን ካላችሁኝ የአፕሊኬሽኑን ሊንክ ልክላችኋለሁ። የአፕሊኬሽኑን አውርዳችሁ መስራት ትችላላችሁ። ወላይ በጣም አሪፍ አፕሊኬሽን ነው። ልክ እንደኔ እናንተ ከፈለጋችሁት ማለት ነው። በተለይ ለሴቶች ከሃይማኖት ጋር የማያገናኘው ነገር ነው። ከሃይማኖት ምንም የሚያገናኘው ነገር የለም። እኛ እንደዚህ ወተን ማውራት ምናምን አይፈልግም። ኒቃባችን ለብሰን ኒቃብስት ካልሆንሽ ደግሞ በሂጃብሽ ላይፍ ብቻ ቁጭ ብለን ላይባችን ሰዓታችን ሲደርስ ኮይናችን ሪሲቭ እንላለን። ዶላር ደግሞ ይከፍለናል። እሱ በደንብ ከሰራን በጣም በደንብ ብዙ ገንዘብ እንሰራለን ማለት ነው። ስለዚህ እህት ወንድሞቼ ይሄ እድል እንዳያመልጣችሁ። እኔ እናንተ እንትን ብትሉ ምንም የምጠቀመው ነገር የለም፣ ዝም ብዬ ልንገራችሁ ብዬ ነው። ስለዚህ መስራት የምትፈልጉ ሰዓት ካላችሁ ምንም ሰዓት ደግሞ አይፈልግም። ስራችሁን እየሰራችሁ ፊት ለፊት ቁጭ አድርጋችሁ ስልኩን ስራችሁን መስራት ትችላላችሁ ማለት ነው። ስለዚህ እቺን አጭር መልእክት ይዤ ነው የመጣሁት ዛሬ። መስራት የምትፈልጉ ካላችሁ በአሁኑ ስልክ ቁጥር በኢሞም ደግሞ በዋትስአፕ አናግሩኝ፣ ሊንኩን ልክላችኋለሁኝ። መስራት ትችላላችሁ ማለት ነው። ይሄ ትክክለኛ ስራ ነው። እንደ ሌሎቹ ዩቲዩበሮች ዝም ብዬ ኦንላይን ስራ ምናምን አፕሊኬሽን ምናምን አይደለም። እኔ ሰርቼ በራሴ ያየሁትን ነው በአጭር ጊዜ ውስጥ ገንዘብ ስለከፈለኝ ማለት ነው። ስለዚህ እህት ወንድሞቼ ይሄ ስራ እንዳያመልጣችሁ። አመሰግናለሁ። ቻው።